ሰላም ጤና ይስጥልኝ አድማጭና ተከታታዮች፣ ዛሬ ሰኔ 2 ቀን 2018 ዓ.ም አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ሰላም ለኢትዮጵያና ለሕዝቦቿ ይሁን። በቅድሚያም ዋና ዋናዎቹን ላስደምጣችሁ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከግብፁ አቻቸው አብድል አፈታህ አልሲሲ ጋር በካይሮ ያደረጉት ሰፊ ውይይት በአፍሪካ ቀንድ ፖለቲካ ላይ አዲስ የዲፕሎማሲና የደህንነት ትብብር አቅጣጫን እያመላከተ ነው። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው እንዳስታወቁት ሁለቱ መሪዎች በሁለትዮሽና በቀጠናዊ እና ዓለም አቀፋዊ ጉዳዮች ላይ በስፋት መክረዋል ተብሏል። የትግራይ ብሔራዊ ክልላዊ መንግስት ምክር ቤት ከጦርነቱ መጀመሪያ አንስቶ የሚተገበርና ተቃውሞን በወንጀል የሚያስጠይቅ ረቂቅ አዋጅ ማዘጋጀቱም እየተነገረ ነው። የ2019 ረቂቅ በጀት ዓመት ከ2.3 ትሪሊዮን ብር በላይ ሆኖ እንዲቀርብ የሚኒስትሮች ምክር ቤት መወሰኑ ተሰምቷል። ሌሎች ዝርዝር መረጃዎችም አሉ። በዝርዝር የምናያቸው ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ወደ ምናየው ዝርዝር መረጃችን እንለፍ። ጽኑ ሰላም በጋራ ክንዳችን ለዘላቂ ሀገራዊ መግባባት የሚለው የዕለቱ መልእክታችን በማስቀደም የአንድ ሀገር ህልውና ሉዓላዊነትና የህዝቦች ሁለንተናዊ ብልጽግና ሊረጋገጥ የሚችለው በማይናወጥና ዘላቂ በሆነ ሰላም ላይ ሲመሰረት ብቻ ነው። ሰላም ልማት የሚያፋጥንና ጠንካራ ሀገር መንግስት የሚገነባበት የህልውናችን መሰረት ነው። ነገር ግን ይህ መሰረት ሲንዳጋ የሀገር መረጋጋት አብሮ መናጋቱ የማይቀር ሀቅ ነው። ለዘመናት የተገነቡ ጽንፈኝነት የታሪክ ትርክቶች ውስጥ የሆነ ሀገራዊ መግባባትን ከመፍጠር ይልቅ ለውስጣዊ ግጭቶች መባባስ ማገዶ የሆነው ቆይተዋል። ይህንን አካሄድ በመቀየር ዘላቂ ሰላምን በማረጋገጥ ዜጎችን ተጠቃሚ ያደረጉ ለውጦችን ለማስቀጠል ዛሬ ላይ በጋራ መቆም የግድ ይላል። ባለፉት 8 ዓመታት ሰላምን ለማስፈን እንዲሁም ብሔራዊ መግባባትና አንድነትን ለማጽናት እየተከናወኑ ያሉ ተግባራት ውጤት አምጥተዋል። በተለይም የሰላምና የጸጥታ ተቋማት ግንባታ ላይ የተመዘገቡት ስኬቶች የሀገራችንን ሉዓላዊነት አስተማማኝ ከማድረጋቸውም በላይ ለዘላቂ ሰላምና መረጋጋት ጽኑ መሰረትን ጥለዋል። እነዚህ የተቋቋሙ ጠንካራ ተቋማት የሕግ የበላይነትን በማስከበር የዜጎችን ደህንነት በመጠበቅና ለልማት ምቹ ሁኔታን በመፍጠር ረገድ ታላቅ ሚና እየተጫወቱ ይገኛሉ። ነገር ግን ዘላቂ የሆነ ሰላም ሙሉ በሙሉ እንዲሰፍን የመንግስትና የጸጥታ ኃይሎች ጥረት ብቻውን በቂ አይደለም። መላው ህብረተሰብም የነቃ ተሳትፎ ሊያደርግበት ይገባል። ልዩነቶች የአብሮነታችን ህብረት ቀለሞች ቢሆኑም በረጅም የኢትዮጵያ ሀገር መንግስት ግንባታ ጉዞ ብሔራዊ እሴቶችን የሚሸረሽሩ የሕግ የበላይነትን የሚጻረሩ ከኢትዮጵያዊነት እሴት ያፈነገጡና ግብረ ገብነት የጎደላቸው የሀገርን ህልውና አደጋ ላይ የሚጥሉ ችግሮችን በጋራ መከላከል አለብን። ለዚህ ደግሞ አሰባሳቢ ትርክቶችን ማስረጽ፣ ማህበራዊ ትስስርንና ትብብርን ማጠናከር የነገ የማይባል ተግባራችን ሊሆን ይገባል ነው የተባለው። ጠንካራ የሀገር መንግስት ግንባታ እውን ለማድረግ በትውልድ ቅብብሎች የሚሰናሰልና ሀገራዊ መግባባት መፍጠር ታሪካዊ ኃላፊነታችን ነው። ሰላም ከሁላችንም መዳፍ የሚገኝ የሁላችንም እኩል ኃላፊነት የሚፈልግና ልዩ ኃይል ያለው ማህበራዊ ሀብታችን ነው። ሰላም በመግባባት ላይ የተመሰረተ ጽኑ አንድነታችን በመሆኑ የሀገራችንን የለውጥ ጉዞ ለማሳካትና ሰላማችን እውን ማድረግ የምርጫ ጉዳይ ሊሆን አይገባም። ሰላማችንን ሌት ተቀን እንደ አይናችን ብሌን ልንከባከበው ይገባል። አንዳችን ለአንዳችን የሰላም ምንጭ እንጂ የግጭት መነሻ እንዳንሆን ካቋረጥና ለተግባራዊነት ከተጋን ሰላም በእጃችን ያለ ትልቅ ሀብት ነው። ለሰላም ዘብ መቆም፣ ለሰላም መዘመር ያለበት መንግስት ብቻ ሳይሆን ሁሉም ሰላም ወዳድ የህብረተሰብ ክፍል መሆኑ አለበት። ምክንያቱም በሰላም መረጋገጥ የመጀመሪያውና ዋናው ተጠቃሚ ራሱ ህዝቡ ነው። ስለሆነም ሰላምን ከወጣቶች፣ ከምሁራን፣ ከተፎካካሪ የፖለቲካ ፓርቲዎች፣ ከተማሪዎች፣ ከመምህራን፣ ከጸጥታ ኃይል፣ ከግልና ከመንግስት ሚዲያዎች ጋር በመሆን ሰላምን የሚሻ ሁሉ በጋራ ሊጠብቀውና ሊያስጠብቀው ይገባል። በየደረጃው የሚገኙ የማህበረሰብ አካላት የድርሻቸውን አስተዋጽኦ በማበርከት የተጀመሩ የልማት ውጥኖች ተፈጻሚ እንዲሆኑ የሀገራችን ብልጽግና እንዲረጋገጥ ዜጎች በተሰማሩበት ዘርፍ ሁሉ ጠንክረው መስራት እንዳለባቸው ለውጤታማነት ከመታተር ጎን ለጎን ለሰላም መቆም የሁሉም ኢትዮጵያዊና የጋራ ኃላፊነት የታሪክም አደራ ነው ተብሏል። ወደ ሌላኛው ዝርዝር መረጃችን ስናልፍ የ2019 ረቂቅ በጀት ዓመት ከ2.3 ትሪሊዮን ብር በላይ ሆኖ እንዲቀርብ የሚኒስትሮች ምክር ቤት መወሰኑ ተሰምቷል። የሚኒስትሮች ምክር ቤት ዛሬ ባካሄደው 56ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ማሳልፏል። ምክር ቤቱ የ2019 በጀት ዓመት የፌዴራል መንግስት የበጀት ረቂቅ አዋጅ ላይ ተወያይቷል። የ2019 የፌዴራል መንግስት በጀት የ10 ዓመቱ መሪ የልማት እቅድ አካል የሆነው የ2019 እስከ 2021 የልማትና የኢንቨስትመንት እቅድ ላይ የተቀመጡ ግቦችንና የመካከለኛው ዘመን ማለትም ከ2019 እስከ 2023 የማይክሮ ኢኮኖሚና የፊስካል ማዕቀፍን መሰረት በማድረግ የ2018 በጀት ዓመት የፕሮግራም በጀት አፈጻጸም መነሻ በማድረግ በቀጣይ ሊኖር የሚችለውን ማህበራዊና ኢኮኖሚ ትራንስፎርሜሽን አቅጣጫዎችና ዓላማዎች እንዲሁም በመንግስት የተቀመጡ ግቦችን ለማሳካት የመንግስትን የፋይናንስ አቅምና አስፈጻሚ መስሪያ ቤቶች ከተሰጣቸው ተልዕኮና ኃላፊነት አንጻር የሚያስፈልገውን ወጪ
ለመገምገም ተዘጋጅቶ ቀርቧል። በዚህ መሰረትም ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስታት ድጋፍ፣ ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የሚውል 2 ትሪሊየን 339 ቢሊዮን 268 ሚሊዮን 126738 ብር በጀት ለምክር ቤቱ ቀርቧል። ምክር ቤቱም በቀረበው የፌዴራል መንግስት የ2019 ረቂቅ በጀት አዋጅ ላይ በሰፊው ከተወያየበት በኋላ ግብዓቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ መወሰኑን የጠቅላይ ሚኒስትሩ ጽህፈት ቤት አስታውቋል። ወደ ሌላኛው ዝርዝር መረጃችን ስንሸጋገር የትግራይ ብሔራዊ ክልላዊ መንግስት ምክር ቤት ከጦርነት መጀመሪያ አንስቶ የሚተገበርና ተቃውሞን በወንጀል የሚያስጠይቅ ረቂቅ አዋጅ ማዘጋጀቱ እየተነገረ ነው። ረቂቅ አዋጁ የትግራይን የመከላከል አቅም ይዳከማል ተብሎ የሚታመን ማንኛውም ድርጊት፣ የሚዲያ እንቅስቃሴና የፖለቲካ ተቃውሞን በከባድ ቅጣት የሚያስጠይቅ ነው። ረቂቅ አዋጁን እጅግ አወዛጋቢ ከሚያደርጉት ነጥቦች መካከል አንዱ እንደ አውሮፓውያን አቆጣጠር ከህዳር 3 ቀን 2020 ጦርነቱ ከተጀመረበት ቀን ጀምሮ የተፈጸሙ ድርጊቶችን በወንጀል የሚያስጠይቅ መሆኑ ነው። በተጨማሪም አዋጁ በክልሉ ውስጥ ባሉ ሰዎች ላይ ብቻ ሳይሆን በትግራይ ድንበር ውጭ ባሉ የትግራይ ተወላጆች፣ በዲያስፖራ፣ በውጭ ሀገር የሚንቀሳቀሱ አክቲቪስቶችና የሚዲያ ተቋማት ላይ ተፈጻሚ እንደሚሆንም ረቂቁ ይደነግጋል። በአዋጁ አንቀጽ 17 መሰረት በማንኛውም ሚዲያ ወይም መንገድ ለወታደራዊ እንቅስቃሴ የሚደረግ ጥረት የሚቃወም፣ ለጦርነት መሳተፍን የሚያበረታታ ወይም ወታደሮችን ከጦርነት እንዲሸሹ የሚያደርግ ሰው ከ5 እስከ 15 ዓመት የሚደርስ ጽኑ እስራት ይጠብቀዋል። እንደ ጥፋቱ ክብደት ቅጣቱ እስከ 25 ዓመት ሊደርስ ይችላል ነው የተባለው። ይህ ደንብ የገንዘብ ድጋፍ የሚያደርጉትን ወይም ለተቃውሞ ድጋፍ የሚሰጡ ቡድኖችንም ያካትታል። አንድ የሚዲያ ተቋም በአዋጁ ከተከለከሉ ድርጊቶች ውስጥ በአንዱ ከተሳተፈ ከፍተኛ የገንዘብ ቅጣት፣ የስራ እገዳ፣ የፍቃድ ስረዛና የንብረት ወረሳ እንዲሁም ቅጣት ተጠቅሰዋል። ይህ የአንቀጽ ዜና አውታሮች፣ ጋዜጠኞችንና ማህበራዊ ሚዲያ ገጾችን ለከፍተኛ ስጋት ዳርጓል። ረቂቅ አዋጁ የትግራይ ተዋጊዎችን የጦርነት መስዋዕትነት፣ የክልሉን ባንዲራ ወይም የብሔራዊ መዝሙር የሚነቅፍ ወይም የሚዳፈርን አካል ከ5 እስከ 15 ዓመት በሚደርስ እስራትና የገንዘብ ቅጣትም ያስቀጣል ተብሏል። የአዋጁ ደጋፊዎች እነዚህ ድንጋጌዎች የክልሉን ደህንነት ለማስጠበቅ፣ ወታደራዊ ዝግጁነትን ለማረጋገጥና የሟቾቹን መስዋዕትነት ለማክበር አስፈላጊ ናቸው የሚል ክርክር ያነሳሉ። ተቺዎች ግን የአዋጁ ሀሳብን የመግለጽ ነጻነት፣ የፕሬስ ነጻነትና የፖለቲካ ተቃውሞን ለማፈን የሚፈለግ ነው ሲሉ ይከራከራሉ። በተለይም የወንጀል ህጎችን ወደ ኋላ ተመልሶ መተግበር እና በክልሉ ድንበር ውጭ ስልጣንን ማስፋፋት በህግ ባለሙያዎች ዘንድ ከፍተኛ ትችት እያስተናገደም ይገኛል። ይህ ረቂቅ አዋጅ በወቅቱ በትግራይ የፖለቲካ መሪዎችና በክልሉ አስተዳደር መካከል በተፈጠረ አለመግባባት በርካታ የሚዲያ ተቋማት ወደ አዲስ አበባ መቀየራቸውን ተከትሎ የመጣ በመሆኑ በክልሉ ውስጥ ያለውን የፖለቲካ ምህዳር ይበልጥ እንደሚያጠብበውም ተሰግቷል። በመጨረሻ ወደምናየው ዝርዝር መረጃችን ስናልፍ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከግብፁ አቻቸው አብዱልፈታህ አልሲሲ ጋር በካይሮ ያደረጉት ሰፊ ውይይት በአፍሪካ ቀንድ ፖለቲካ ላይ አዲስ የዲፕሎማሲና የደህንነት ትብብር አቅጣጫን እያመላከተ ነው። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው እንዳስታወቁት ሁለቱ መሪዎች በሁለትዮሽ እና በቀጠናዊ እና ዓለም አቀፋዊ ጉዳዮች ላይ በስፋት መክረዋል ብሏል። በይፋዊ መግለጫው መሰረት መሪዎቹ በባህር ሀብት፣ በወደብ መሰረት ልማትና በባህር ትራንስፖርት ዘርፎች ላይ ተጨባጭ ፕሮግራሞችን ለመጀመር ከስምምነት ላይ ደርሰዋል። በተጨማሪም በቀይ ባህር፣ በመካከለኛው ምስራቅና በአፍሪካ ቀንድ ባሉ ኢኮኖሚ፣ የፖለቲካና የዲፕሎማሲና የደህንነት ጉዳዮች ላይ በዝርዝር ተወያይተዋል። የውጭ ጉዳይ ሚኒስትሮች ኡስማን ሳህለ እና ዶክተር ባድር አብዱልሃሚን የእነዚህን ስምምነቶች የትግበራ ዝርዝርም አቅደዋል። ይህ የካይሮ ውይይትና ስምምነት ዝም ብሎ መደበኛ የዲፕሎማሲ ግንኙነት ሳይሆን አሁን በአፍሪካ ቀንድ ካለው የጂኦፖለቲካዊ ውጥረት አንጻር ሲታይ ጥልቅና ትኩረትን የሚሻ አንድምታዎችም አሉ ተብሏል። በዋናነት ይህ ግንኙነት የጋራ ጂኦፖለቲካዊ ፍላጎትን ለማሳካት ያለመ የስትራቴጂካዊ አጋርነት ፍለጋ መሆኑን የፖለቲካ ተንታኞችም ያነሳሉ። ሁለቱም ሀገራት በአሁኑ ወቅት በአፍሪካ ቀንድ ላይ የራሳቸውን ፍላጎትና ስጋት አላቸው። ግብጽ በህዳሴው ግድብ እንዲሁም በቅርቡ በኢትዮጵያና ሶማሊላንድ መካከል በተደረገው የወደብ መግባቢያ ሰነድ ምክንያት ጫና ለመፍጠር ስትጥር፣ ኤርትራ ደግሞ ከፕሪቶሪያው የሰላም ስምምነት በኋላ በቀጠናው ያላትን የፖለቲካ ሚና ተጽዕኖ ለማስፋት እየሰራች ትገኛለች። በሌላ በኩል ኤርትራና ግብጽ በወደብ መሰረተ ልማትና በባህር ትራንስፖርት ዘርፍ በትብብር ለመስራት መስማማታቸው ትልቅ የወደብና የቀይ ባህር ቁጥጥር ፖለቲካ መልእክት አለ። ግብጽ በስትራቴጂካዊ የቀይ ባህር በር ማለትም በኤርትራ ወደቦች ላይ የራሷን ደህንነትና ኢኮኖሚ ጫና ለማሳረፍ ስትሞክር፣ ኤርትራ ደግሞ የግብጽን የፋይናንስና የቴክኒክ አቅም በመጠቀም የቀይ ባህር ዳርቻዋን ወደ ፖለቲካዊ የመደራደሪያ ካርድነት እየቀየረችው ነው። ከዚህም ባሻገር በመግለጫው ላይ የደህንነት ጉዳዮች የሚለው ቃል መካተቱ ስምምነቱ ከኢኮኖሚ ባለፈው ወታደራዊና የደህንነት ይዘት ሊኖረው እንደሚገባ ያመላክታል። ግብጽ ከቅርብ ጊዜ ወዲህ በሶማሊያ እያደረገች ካለው ወታደራዊ ስምምነት ጎን ለጎን አሁን ደግሞ በኤርትራ በኩልም መምጣቷን የአፍሪካ ቀንድን ይበልጥ ወደ ተወሳሰበ የውክልና ኃይል ፉክክር ሊያስገባው ይችላል የሚል ስጋትን ፈጥሯል። እይታችንን ስናጠናቅቅ የኢሳያስ አፈወርቂና የአብዱልፈታህ አልሲሲ
አልሲሲ የካይሮ ውይይት የወደብና የባህር ሀብት ልማት የሚል ቆንጂ የኢኮኖሚ ሽፋን ቢሰጠውም በውስጡ ግን በአፍሪካ ቀንድ የኃይል ሚዛንን ለመቀየር አዳዲስ አጋርነቶችን ለመፍጠርና የጂኦፖለቲካዊ ጫናዎችን ለማሳደር የተደረገ ስልታዊ እርምጃ መሆኑን መገንዘብ ይቻላል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣው አዲስ መረጃ ይመስላል። በሌሎች መረጃዎች እመለሳለሁ። ሰላም ለኢትዮጵያና ለሕዝቦቿ ይሁን። መልካም ጊዜ